የኤችአይቪ ምርመራ ተሰርተው ነፃ ነው ተብሎ ያውቃሉ? የተሰራው የተለመደ አንቲቦዲ ምርመራ ከሆነ እንግዲያውስ ተሸውዷል። ምክንያቱም የተለመዱት ምርመራዎች ቫይረሱ በደማችን ውስጥ ገብቶም ውጤቱ ኔጌቲቭ ሊያሳየን ይችላል። ታዲያ ቫይረሱ ገና ደማችን ውስጥ እንደገባ በጊዜ ፈልጎ የሚያወጣው በአሁኑ ሰዓት ትልቁ የላቦራቶሪ ቴክኖሎጂ ማን ነው? መልሱ ፒሲአር ይባላል። ሰላም ጤና ይስጥልን። እንኳን ወደ ኢትዮሜድ ላብ አካዳሚ በድጋሚ መጣችሁ። በዛሬው ቪዲዮአችን ፒሲአር ምንድነው? ኮምፖነንትስ ኦፍ ፒሲአር፣ ፕሪንሲፕልስ ኦፍ ፒሲአር፣ ታይፕስ ኦፍ ፒሲአር ኤንድ ኦልሶ ስቴፕስ ኦፍ ፒሲአር የሚሉትን ኮንሴፕቶች አንድ ባንድ ስቴፕ ባይ ስቴፕ ስለምናይ ቪዲዮውን ላይክ በማድረግ እስከ መጨረሻው እዩት። መልካም ቆይታ። ሶ ኢንትሮዳክሽን ቱ ፒሲአር ዋት ኢዝ ፒሲአር የሚለውን እናያለን። ፒሲአር ኢዝ a nucleic acid amplification technique ሲሆን that is to amplify what a DNA or RNA in vitro synthetically። እንግዲህ ፒሲአር የምንለው it's a technique ነው። ምን ለማድረግ ነው የምንጠቅመው? ኒውክሊክ አሲድ ስፔሻሊ አይዘር ዲኤንኤ ኦር አርኤንኤን አምፕሊፋይ ለማድረግ የምንጠቀመው ቴክኒክ ነው። አስ ሊትራል ስሙን ስናየው ፖሊሜሬዝ ሚንስ ኢት ኢዝ ኢንዛይም። ፖሊሜሬዝ ምንለው ኢንዛይም ነው። ዲኤንኤን አምፕሊፋይ ለማድረግ የሚጠቅመን ኢንዛይም ነው። ቼን ሪአክሽን ስንል ደግሞ ፒሲአርን ፐርፎርም ስናደርግ የመጀመሪያው ሳይክል ዋን ፕሮዳክት ለቀጣዩ ሳይክል ዛትምስ ለሳይክል ቱ እንደ ሪአክታንት ያገለግላል። የሳይክል ቱ ፕሮዳክት ደግሞ እንደዚሁ ለሳይክል 3 እንደ ሪአክታንት ሆኖ ያገለግላል። ዛትምስ በዚህ መሰረት ሳይክል 1 ከሳይክል 2 ሳይክል 2 ከሳይክል 3 ጋር ምን ያደርጋል? ቼን ይፈጥራል። ምክንያቱም የሳይክል 1 ፕሮዳክት ለሳይክል 2 ምንድነው? ሪአክታንት ነው። የሳይክል ፕሮዳክት ለሳይክል 3 ሪአክታንት ነው። የሳይክል 3 ፕሮዳክት ለሳይክል 4 ሪአክታንት ነው። በዚህ መሰረት ሳይክሎች አንዳቸው ከአንዳቸው ጋር ቼን ይፈጥራሉ። that is called a chain reaction የተባለው ከዚህ አንግል ነው ማለት ነው። ሌላው it is a temperature dependent ሲሆን when we perform PCR perform ስናደርግ it uses a heating and also cooling system የተለያዩ የቴምፕሬቸር ሲስተም ስለምንጠቀም it is a temperature dependent ሲሆን and also it is enzymatic process ነው። when we perform a PCR technique we use an enzyme mostly polymerase የሆኑ ኤንዛይሞችን እንጠቀማለን። that important to amplify whether the targeted የሆነው DNA or the whole DNA ያንን ታርጌትድ ወይም the whole DNA replicate በማድረግ ምን ከሲንግል ሳምፕል many copies of DNA or RNA ፕሮዲዩስ የምናደርግበት ቴክኒክ it is a PCR ይባላል። generally it is a molecular photocopying ይባላል። ይሄንን ሐሳብ በአንድ ነገር ልቀርብ። ለምሳሌ አንድ ሰው ይጥፋችሁ፣ የዛ ሰውዬ ግን አንድ ፎቶ አላችሁ። ፎቶ መሰረት ይሄ ሰው የት ነው? ይሄን ሰው ታውቀዋለህ እያልን ያን ሰውዬ ዝም ብለን ያችን ፎቶ ይዘን ብቻ ብንፈልግ እዛ ሰው ያን ሰውዬ የማግኘት ፕሮባቢሊቲ በጣም አናሳ ነው። አንደኛ። ሁለተኛ ታይም ኮንሱሚንግ ነው። ስለዚህ ምን ማድረግ አለብን? ያን ሰውዬ ቶሎ እንድናገኘው ምን ማድረግ አለብን? ያችን አንዷን ፎቶ በሚሊዮን ወይም በሺዎች ፕሪንት አድርገን ለሰዎች ዲስትሪቢዩት በማድረግ በቀላሉ ያን ሰው ማግኘት እንችላለን። ልክ እንደዛ ፒሲአር ይሄን ፕሪንሲፕል ነው የሚጠቀም። ለምሳሌ አንድ ሰው በኤችአይቪ ኢንፌክትድ የሆነ ሰው ለምሳሌ ቼክ ሲደረግ በተለያዩ ቼኪንግ ሜተድ አይዘር ካልቸር ሊሆን ይችላል አይዘር ሴሮሎጂካል ቴስቶችን በመጠቀም ያንን ማይክሮ ኦርጋኒዝም ዲቴክት ለማድረግ ብንፈልግ ለምሳሌ ያ ሰው ምንድነው ያ ሰው ለዛ ማይክሮ ኦርጋኒዝም ገና ኤክስፖዠር ቢሆን ምንም አይነት ሲምፕተም ባያሳይ ሄዶ ቼክ ሲደረግ በእነዛ ነገር ሜተዶች ኔጌቲቭ ሊሆን ይችላል። ለምን? ምክንያቱም ያ ማይክሮ ኦርጋኒዝም እዛ ሰው ላይ ምንድነው በዛ ቴስት ዲቴክት የመደረግ አቅሙ አናሳ ነው። ይሄ ምን ይባላል? ኮንሰንትሬሽን ትሬሾልድ ይባላል። አንድ ዲያጎናይዝ ሜተድ አንድን ማይክሮ ኦርጋኒዝም ዲቴክት የሚያደርግበት በዛ ሳምፕል ውስጥ የሚኖረው የኮንሰንትሬሽን መጠን ይባላል። ስለዚህ በሴሮሎጂካል ቴስት ብንሰራ ወይም ሌሎች ሜተዶችን ብንጠቀም ያ ማይክሮ ኦርጋኒዝም ከዛ ትሬሾልድ ኮንሰንትሬሽን በታች ከሆነ ዲቴክት የመደረግ አቅሙ በጣም ዝቅተኛ ነው። ሊትራሊ ዜሮ ነው ማለት እንችላለን። ግን ፒሲአር ይሄንን ችግር ሶልቭ ያደርጋል። ኢቭን አንዲት ማይክሮ ኦርጋኒዝም ብትኖር ያችን ማይክሮ ኦርጋኒዝም አምፕሊፋይ በማድረግ ስፔሲፊካሊ ዲቴክት ያደርግና አምፕሊፋይ በማድረግ ስለዛ ማይክሮ ኦርጋኒዝም ሌሎች ጥናቶችን ፐርፎርም እንድናደርግ ይረዳናል። ስለዚህ ፒሲአር
እንደገና ኮንሰንትሬሽን ትሬሾልድ የሚባል ገደብ የለበት። አንዱ ሚኖር ያችን ኮፒ በማድረግ በሚሊዮን በማዘጋጀት ምን ያደርጋል ለሌላ ፓርዘር ዲያግኖሲስ ይጠቀማል። ስለዚህ የፒሲአር ዋናው ዓላማው ኢንዲቴክቴብል የሆነውን ማይክሮኦርጋኒዝም ወደ ዲቴክቴብል የመቀየር ቴክኒክ ነው ፒሲአር ማለት። ስለዚህ ፒሲአር ሊትራል እንትኑ ይሄ ኮንሴፕቱ እንደዚህ ነው። ሌላኛው ፕሪንሲፕልስ ኦፍ ፒሲአር ፒሲአር እንዴት ነው የሚሰራው ነው። ኢት ዩዝስ ዋት a combination of what a principle of hybridization and also replication nucleic acid hybridization principle ይጠቀማል and also replication ይጠቀማል through a process either heating and also cooling system በመጠቀም hybridization nucleic acid hybridization and also nucleic acid replication ይጠቀማል። ስለዚህ እንዴት ነው nucleic acid hybridization and nucleic acid replication በመጠቀም ስራውን ፐርፎርም የሚያደርገው እንዲያው ለምሳሌ it is based on the fact that the double strand of DNA can be thermally broken። ስለዚህ the DNA template thermally breakdown ያደርግና ወደ ሲንግል ስትራንድድ DNA ሴግመንት ይቀይረዋል። ወደ ሲንግል ስትራንድድ DNA ሴግመንት ከተቀየረ በኋላ ይቺ ሲንግል ስትራንድ DNA ቴምፕሌትስ ከፕራይመር ጋር ምን ያደርጋል ሃይብሪድ ይፈጥራል። ፕራይመር ጋር ሃይብሪድ to their complementary sequence ይቺ ፕራይመር ከዚህ ፕራይመር ጋር ይቺ ሲንግል ስትራንድ DNA of the template ጋር ምን ያደርጋል ሃይብሪድ ወይ annealing ይፈጥራል። this is a hybridization principle። ስለዚህ hybridization principle በዚህ ወይ ነው የሚፈጠረው ማለት ነው። so how replication DNA replication እንዴት ይፈጠራል? so ያቺ እንትን ፕራይመሯ ከዛች ከሲንግል ስትራንድ DNA template ጋር ባይንድ ካደረገች በኋላ ዘኢንዛይም DNA ፖሊመሬዝ የሚባለው ኢንዛይም ይሄድና እዛች ፕራይመር ጋር ምን ያደርግ ባይንድ ያደርግና ከዛ ያችን ፕራይመር በመጠቀም ያሉትን ኒኮሎታይድ ራው ማቴሪያል በመጠቀም ያችን እንትን ፕራይመር ምን ያደርግ ኢሎንጌትድ ያደርጋታል። ኢሎንጌትድ በማድረግ አዲስ ስትራንድ ኦፍ DNA ሪፕሊኬት ያደርጋል። this is a DNA replication ይባላል። so ፒሲአር እንዴት ነው የሚጠቀሙ ሁለት ፕሪንሲፕሎችን ኮምባይን በማድረግ ምን nucleic acid hybridization and also nucleic acid replication. so by continuing regulating the temperature that means the heating and also cooling system and regulate በማድረግ 3 step perform ይደረጋል። denaturation በኋላ በደንብ እናያቸዋለን። annealing or hybridizing አለ and also elongation እነዚህን ስቴፖች ፐርፎርም በማድረግ ከሲንግል ታርጌት ኦፍ ኒውክሊክ አሲድ ሚሊዮንስ ኦፍ ኮፒ ምን ያደርጋል ጀነሬት ማድረግ እንችላለን ማለት ነው። this is the principles of PCR how to perform የሚለው ይሄንን ይመስላል ኮንሴፕት። ሌላኛው ደግሞ ኮምፖነንትስ ኦፍ PCR ማለት ስለዚህ አንድ PCR በውስጡ ሊኖሩት የሚችሉት ምን የሚባሉት ግብአቶች ናቸው። ምክንያቱም አንዱ ከሌለ ሊትራሊ አይሰራም። ስለዚህ ምን ናቸው የሚለው አንደኛው DNA ቴምፕሌት ይባላል። DNA ቴምፕሌት ምን ነው የታርጌት DNA to be amplified የሚደረገው DNA ቴምፕሌት ይሆናል። this is a DNA ቴምፕሌት። ሌላኛው DNA polymerase it is an enzyme that important to amplify a DNA ብለናል ቅድም አይደለ? mostly tag polymerase የሚባለው ሂት ስቴብል የሆነ ኤንዛይም ሲሆን ይሄ ሂት ስቴብል የሆነ ኤንዛይም ቴምፕሬቸሩን በጣም ከፍተኛ መጠን ብንጨምረው ሂት ስቴብል ስለሆነ ምንም አይነት አፌክትድ አይሆንም። this is DNA polymerase it is one of the components also. and the next one is a primer ምንላት እቺ ነች። it is a short synthetic single stranded DNA ነው። that important for what ለምንድን ነው የሚጠቅመው a finder amplify የሚደረገው DNA የትኛው ነው ብሎ ለታርጌታችን ታስባ የተሰራችው ሲንቴቲክ የሆነች ሲንግል ስትራንድ DNA ነች። ይቺ ፕራይመር ቀጥታ ሄዳ ከአምፕሊፋይ ከሚደረገው DNA ለዛች ጋር ቀጥታ ኮምፕሊመንታሪ ስለሆነች ሄዳ ቤንድ በማድረግ እንደ ስታርተር ሆና ነው የምታገለግለው ስለማለት ፕራይመር ማለት ነው። ሶ ፕራይመር ይመስላል። ለዛትም ሁለት አይነት ፕራይመሮችን እንጠቀማለን። አንደኛው ፎርዋርድ ፕራይመር አለ፣ ሌላኛው ሪቨርስ ፕራይመር አለ። ምክንያቱም ደብል ስትራንድ አይደል የሚሰብረው። ስለዚህ አንደኛው ከ3s ጀምሮ ወደ 5s ሄደ፣ ሌላኛው ደግሞ ከ5s ጀምሮ ደግሞ ወደ
3s ይሄዳል ማለት ነው። ስለዚህ ሁለት አይነት ፕራይመሮችን ነው የምንጠቀመው፣ ፎርዋርድ ፕራይመር እና ኤንድ ኦልሶ ሪቨርስ ፕራይመር። ሌላኛው ደግሞ ኒውክሊዮታይድስ ናቸው። እነዚህ ኒውክሊዮታይድስ ደግሞ እነማናት? እነዚህ ናቸው። ኒውክሊዮታይድስ የምንላቸው እንደ ግብአት ነው ለዛ ለሚሰራው ለአዲሱ ዲኤንኤ እንደ ግብአት። ለምሳሌ አንድ ቤት ለመስራት ብሎኬት ያስፈልጋል። ስለዚህ እነዚያ ብሎኬቶች ምንድን ናቸው? ለዛ ቤት ግብአቶች ናቸው። ልክ እንደዛ አዲስ ዲኤንኤ ፕሮዲስ ሲደረግ ደግሞ ነርቭ ቤዝ ኒውክሊክ አሲድ ቤዝ ያስፈልጋል። ለምሳሌ አዴናይን ከቲያሚን ከዛ ጉያንን ከሳይቶሲን ጋር ቤንድ በማድረግ አይደለ ዲኤንኤ የሚፈጥር። ስለዚህ እነዚህ ምንድን ናቸው? ራው ማቴሪያል ፎር ዘ ኒው ሲንቲሲስ ዲኤንኤ ለአዲሱ ለሚፈጥረው ሲንግል ስትራንድ ዲኤንኤ ምንድን ናቸው? ራው ማቴሪያል። ሌላኛው ምንድን ናቸው? ፒሲአር በፈር ነው። ኢትስ ኢምፖርታንት ቱ ሜንቴን ዋት በፈሩን ሜንቴን ለማድረግ ያገለግለናል። እቺ ፒሲአር በፈር እቺ ነች። ኤንድ ኦልሶ ማግኔዥየም አዮንስ የምንለው ደግሞ ኢትስ አዮን ኢትስ ኢምፖርታንት ፎር አክቲቬሽን ኦፍ ፖሊሜሬዝ ዲኤንኤ ፖሊሜሬዝ ወይም ታግ ፖሊሜሬዝ አክቲቬት ለማድረግ የሚያገለግለን አዮን ነው ማግኔዥየም አዮንስ። ምክንያቱም ይሄ አክቲቬት ካልሆነ ኢሎንጌትድ አይሆንም ፕራይመር። ሌላኛው ደግሞ ዘማሽን አሁን ቴርሞሳይክለር ሙሉ ቴክኒክ ፐርፎርም እንደሚደረግበት ማሽን ነው። ቴርሞሳይክለር ይባላል ወይም ፒሲአር ማሽን ይባላል። ፒሲአር ማሽን ይባላል ማለት ነው። ሶ ኮምፖነንትስ ኦፍ ፒሲአር እነዚህን ይመስላሉ። ምናልባት ሐሳብ ወይ ጥያቄ ካላችሁ ኮሜንት ላይ ደግ አድርጉ። ወደ ሌላኛው ቪዲዮ ሌላኛው ሐሳባችን ደግሞ ስቴፕስ ኦፍ ፒሲአርን ፐርፎርም ስናደርግ የምንጠቀማቸው የተለያዩ ስቴፖች አሉ። አንዱን ስቴፕ ሚስ ብናደርግ ሊትራሊ ሮንግ የሆነ ሪዛልት ነው ዲቴክት ምናደርግ። ስለዚህ ስቴፑ ምን ይመስላል የሚለውን እናያለን። There are 3 core steps in any types of PCR. ማንኛውም ታይፕስ ኦፍ ፒሲአር አይዘር ሪል ታይም አይዘር ሪቨርስ አይዘር መልቲፕሌክስ አይዘር ነስትድ ታይፕስ በቃ ሜኒ ታይፕስ ኦፍ ፒሲአር አለ። እነዚህ ፒሲአሮች ፐርፎርም ሲደረግ የሚከተሉት ስቴፖች እነዚህ ናቸው። ዲኔቸሬሽን፣ አኔሊንግ ኦር ሃይብሪዲንግ ኤንድ ኦልሶ ኢሎንጌሽን የሚባሉ ቴፖችን የሚከተል ማለት ነው። ከነዚህ ውጭ ከሄደ ኢት ኢዝ ሊትራሊ ሌላ ዳይሬክሽን ነው ሄደ ማለት ነው። ሶ አፓርት ፍሮም ዚስ 3 ፕራይመሪ ስቴፕስ አሉ ማለት ፕራይመሪ ፌዝ አለ። ከዛ በኋላ ምን አለ? አዘ ፕሮዳክት ደግሞ ፒሲአር አናላይዝ ፌዝ አለ። ስለዚህ ጀነራሊ ፒሲአር 3 አይነት ስቴፖች አሉ። ፕሪፓሬሽን ስቴፕ አለ፣ አምፕሊፊኬሽን ስቴፕ አለ ኤንድ ኦልሶ ፕሮዳክት አናላይዝ የምንላቸው እነዚህ 3 ሜን ስቴፕስ ኦፍ ፒሲአር አሉ። ስለዚህ እያንዳንዳቸውን አንድ ባንድ ነው ያለው። ፕሪፓሬሽን ቴክኒክ ስንል ምን ማለታችን ነው? ኦልሬዲ ያሉትን ነገሮች አሬንጅ አድርገን ወስደን ፒሲአር ማሽን ጋር አስገብተን ራናውት ከማድረጋችን በፊት ያሉት ቴክኒኮች ናቸው። ፒሲአር ፕሪፓሬሽን ቴክኒክ ናቸው። ፕሪፓሬሽን ስቴፕ ናቸው። ለምሳሌ ምን አይነት ዲኤንኤ ኤክስትራክሽን ሊሆን ይችላል። ከዛ ማይክሮ ኦርጋኒዝም ያን ዲኤንኤ ኤክስትራክት ማድረግ አለበት። የተለያዩ ቴክኒኮችን ዲኤንኤ ኤክስትራክት ቴክኒኮችን በመጠቀም ያንን ዲኤንኤ ኤክስትራክት ማድረግ አለበት። ከዛ ሚክስቸሮችን ማዘጋጀት አለበት። በፒሲአር ቲዩብ በስነ ስርዓት ቅድም ያየናቸውን ኮምፖነንቶችን አንድ ባንድ ቲክ እያደረግን፣ ምክንያቱም አንዱን ሚስ ካደረግን ፕሪፓሬሽን ላይ አንዱን ሚስ ካደረግን አይዘር አምፕሊፊኬሽን ቴክኒክ ወይም ፕሮዳክት አናላይዝ የሚባል ነገር አይኖርም። ስለዚህ ስቴፕ ባይ ስቴፕ ቲክ እያደረግን ዲኤንኤ ፖሊመሬዝ ገብቷል፣ ዲኤንኤው ራሱ ቴምፕሌቱ አምፕሊፋይ የሚደረገው ቴምፕሌቱ ገብቷል፣ ፕራይመሩ ገብቷል፣ ኒውክሊክ አሲድ ገብቷል። እነዚህ ቅድም የተረተናቸው አንድ ፒሲአር በውስጡ ሊኖራቸው የሚችሉት ኮምፖነንቶች እነሱ በሙሉ ፕሪፔር ሬዲ መሆናቸውን ምን አደረጋል? ማዘጋጀት ቼክ ማድረግ አለበት። ያ ስቴፕ ፕሪፓሬሽን ቴክኒክ ይባላል። ፕሪፓሬሽን ቴክኒክ ይባላል። ስለዚህ ያን ከጨረስን በኋላ ወስደን ምን እናደርጋለን? ፒሲአር ማሽን ላይ ከዚህ ወስደን ፒሲአር ማሽኑ ጋር አስገብተን ወደ አምፕሊፊኬሽን ቴክኒክ እንሄዳለን ማለት ነው። ሶ these are the main reaction process occurring in ፒሲአር ላይ የሚካሄደው ዋናው ሪያክሽን አምፕሊፊኬሽን ቴክኒክ ማለት ነው። ስለዚህ ይሄ አምፕሊፊኬሽን ቴክኒክ ዛትስ አምፕሊፋይ የሚደረግበት ቴክኒክ ስለሆነ ለመካሄድ 3 አይነት ስቴፖች ፐርፎርም መደረግ አለበት። ምን ናቸው? ዲኔቸሬሽን ኦር ብሎኪንግ ኦፍ ደብል ስትራንድድ፣ አኔሊንግ ኤንድ ኦልሶ ኢሎንጌሽን። እነዚህ ስቴፖች ምን ይደረጋል? ፐርፎርም ይደረጋል ማለት ነው። አምፕሊፋይ ለመሆን ማለት ነው። ያ ዲኤንኤ አምፕሊፋይ ለማድረግ ፐርፎርም ይደረጋል ማለት ሶ ዲኔቸሬሽን የምንለው ምንድነው? ዲኔቸሬሽን የምንለው
በቃ ኢሚዲየትሊ እንደገባ ይሄ ማሽኑ አውቶማቲካሊ ቴምፕሬቸሩን ይጨምረዋል። ከ95 እስከ 98 ባለው ቴምፕሬቸሩ ይጨምራል። በዚህም ጊዜ ይሄ ዲኤንኤውን አንዱን ቤዝ ከአንዱ ቤዝ ጋር አንዱን ስትራንድ ከአንዱን ስትራንድ ሲንግል ስትራንድ ደብል ስትራንድ አይደል ዲኤንኤ። ስለዚህ አንዱን ቤዝ ከአንዱ ቤዝ ጋር ቤንድ ያደረገውን ቦንድ ብሬክ ያደርጋል። ምክንያቱም ይሄ ሃይድሮጅን ቦንድ በከፍተኛ የሆነ ቴምፕሬቸር ምን ይደረጋል? ብሮክ ይደረጋል። መቋቋም አይችልም። ከ95 እስከ 98 ባለው ቴምፕሬቸር መቋቋም አይችልም። በዛን ጊዜ ምን ያደርጋል? ዲኔቸሬሽን ይፈጠርና ልክ እንደዚህ ደብል ስትራንድድ ሄሊክስ የነበረው ዲኤንኤ ልክ እንደዚህ ደብል ስትራንድድ ሄሊክስ የነበረው ዲኤንኤ ወደ ሲንግል ስትራንድ ዲኤንኤ ይፈጠራል ማለት ነው። ወደ ሲንግል ስትራንድ ደብል ስትራንድ ዲኤንኤ ወደ ሲንግል ስትራንድ ዲኤንኤ ይፈጠራል። ይሄ ስቴፕ ምን ይባላል? ዲኔቸሬሽን ይባላል። ከዛ ይሄ ስቴፕ እንደተፈጠረ ኢሚዲየትሊ ምን ቴምፕሬቸሩን ማቀዝቀዝ ይጀምራል። ምክንያቱም ቴምፕሬቸሩን ማቀዝቀዝ ይቻላል። ምክንያቱም ምን ሊያካሄድ ነው? አኔሊንግ ሊካሄድ ነው። አኔሊንግ ወይም ሃይብሪዲንግ ደግሞ ቴምፕሬቸሩን ማቀዝቀዝ አለበት። እነዚህ ፕራይመሯ መታ ፎርዋርድ ፕራይመር ኤንድ ኦልሶ ሪቨርስ ፕራይመር መቶ ካሉት ከእያንዳንዱ እንትን ሲንግል ስትራንድ ጋር ቤንድ ለማድረግ ቴምፕሬቸሩ ምን ያደረገ መቀዝቀዝ አለበት። ሊትራሊ እስከ 50 ምን ማድረግ አለበት? ቴምፕሬቸሩ መቀነስ አለበት። እስከ 50 ዲግሪ ሴልሺየስ ባለው ቴምፕሬቸሩ ምን ማድረግ መቀነስ አለበት ማለት ነው። ከዛ ቴምፕሬቸሩ ከቀነሰ በኋላ እንደገና ደግሞ ኤክስቴንሽን ይፈጠራል። ታግ ዲኤንኤ ፖሊመርዝ የምንለው ቴምፕሬቸር ሪዚስት የማድረግ አቅሙ ከፍተኛ ስለሆነ ምክንያቱም ይሄ ኤክስትራክት ያደረገው ቴርሞፊሊክ ከሆነ ማይክሮኦርጋኒዝም ነው ኤክስትራክት። ስለዚህ ቴምፕሬቸርን ሪዚስት የማድረግ አቅሙ ከፍተኛ። ስለዚህ ኢሎንጌሽን ለማድረግ ደግሞ ቴምፕሬቸሩን እስከ 72 ከ60 እስከ 72 ባለው ዲግሪ ሴልሺየስ ይጨምራል። በዚህ ጊዜ ያ ኢንዛይም ይመጣና ያ ኢንዛይም ከዛ ፕራይመር ጋር አታች በማድረግ ምን ያደርጋል? ከዛ ፕራይመር ጋር አታች ያደርግና ያሉትን ኒውክሊዮታይድ በመጠቀም አዲስ ስትራንድ ምን ያደርጋል? ጀነሬት ያደርጋል ማለት ነው። አዲስ ስትራንድ ከእያንዳንዳቸው ስትራንድ ፕራይመሯን በመጠቀም ጀነሬት ያደርጋል ማለት ነው። አዲስ ስትራንድ ጀነሬት ያደርጋል። ስቴፑ ይሄንን ይመስላል። ሰላም የኢትዮ ሚድላብ አካዳሚ ተከታዮች እስካሁን ስለተከታተላችሁኝ አመሰግናለሁ። በፒሲአር ዙሪያ ያሉት ኮንሴፕቶች እነዚህ ናቸው። ምናልባት ጥያቄ ወይም ሐሳብ ካላችሁ እንዲሁም የምሰራላችሁ ቶፒክ ካለ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ ታይፕስ ኦፍ ፒሲአር የሚሉትን ነገሮች አንድ ባንድ እናያለን። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ